ወደ ማወቅ ደጉ ቻናል እንኳን ደህና መጣችሁ። እነዚህን ሁሉም ሰው ሊያውቃቸው የሚገቡ አጠቃላይ የእውቀት ጥያቄዎችን መመለስ ትችላላችሁ። ምን ያህል በትክክል እንዳገኛችሁ ኮሜንት ስር አስቀምጡልኝ። እንጀምር። በዓለም ላይ ረጅሙ ወንዝ ምንድነው? አባይ ወንዝ። የኢትዮጵያ ብሔራዊ ምግብ ምንድን ነው? ዶሮ ወጥ። በአፍሪካ ውስጥ ትልቁ በረሃ ስሙ ማን ይባላል? የሰሐራ በረሃ። በ1996 እና 2000 ኦሎምፒክ በ10,000 ሜትር የወርቅ ሜዳሊያ ያስገኘው ታዋቂው ኢትዮጵያዊ ርቀት ሯጭ ማን ነው? ኃይሌ ገብረስላሴ። በእኛ ሥርዓተ ፀሐይ ውስጥ ትንሹ ፕላኔት ምንድን ነው? ሜርኩሪ። ኢትዮጵያ አሁን ያላትን ሰንደቅ ዓላማ የተቀበለችው በየትኛው ዓመተ ምህረት ነው? በ1996 ዓመተ ምህረት። ኦክቶፐስ ስንት ልብ አለው? 3 የኢትዮጵያ ዘመናዊ ሙዚቃ አባት በመባል የሚታወቀው ማን ነው? ሙላቱ አስታጥቄ። ምርጥ የአረቢካ ቡና በማምረት የሚታወቀው የኢትዮጵያ ክፍል የትኛው ነው? ይርጋ ጨፌ። በ1889 ከጣሊያን ጋር የውጫሌ ስምምነት የተፈራረመው የትኛው ኢትዮጵያዊ መሪ ነው? ዳግማዊ አጤ ምኒልክ። በአፈ ታሪክ መሠረት ቡና በየትኛው ዓመት ኢትዮጵያ ተገኘ? በ800 ዓመተ ምህረት። በሀገሪቱ ትልቁ የትኛው የኢትዮጵያ ሐይቅ ነው? ጣና ሐይቅ። ከአፍሪካ የመጀመሪያው ሴት የኦሎምፒክ የወርቅ ሜዳሊያ ያስገኘችው ኢትዮጵያዊት አትሌት ማን ናት? ደራርቱ ቱሉ። ኢትዮጵያ ጣሊያንን ያሸነፈችበት የአድዋ ጦርነት የተካሄደው በምን ዓመት ነው? በ1896 ዓመተ ምህረት። ከእነዚህ ጥያቄዎች ውስጥ ምን ያህል ትክክል እንዳገኛችሁ ኮሜንት ስር ንገሩን። ስለተጫወታችሁ እናመሰግናለን። ይህንን ቻናል ሰብስክራይብ ማድረግ አትርሱ።